የሚያስደነፋ የሚያስጨፍር 24 ሰዓት ጾም የሚያሽር ኢየሱስ እኮ አለ። ይወቁ እንጂ ኢየሱስ ብቻ ነው የሚያሰኘው ዲያብሎስ እኮ ነው። እናትም ድንግልም የተባለች ድንግል ማርያምን ነቅፎ መንግሥተ ሰማያት ሊወርስ አትወርሳትም እንጂ አዳን እንኳን እሷ መልአኩ ያድነን ይታየን መልአከ እግዚአብሔር አውዶሙ ለለይፈርህዎ ብሎ ሲነገሩ ወያድኅኖ ማይል መልአክም እኮ ያድናል። ወልድ ምንሃ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ ምንሃ ገብርኤል ማርያምን ሊቃውንት መምህር የተከበሩ የዚህ ገዳም አበምኔት ወይም መምህር መጋቤ ሐዲስ ቆሞስ አባ ዲበኩሉ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ እንግዲህ ብዙ ሊቅ መጥተዋል። ያው እኔም በአባትነቱ ነው ወደ ቆቡ ወደ አባትነቱ አድልተው ነው እንጂ ብዙ መምህራን አሉ። እንግዲህ ቆቡ በዚህ ዘመን አጠያያቂ ቢሆንም እንግዲህ ክቡር ነበረው አባታችን። ክቡር ነበረው፣ ግን አንዳንድ ጊዜ ለነገድ አርት ሲገባበት አስቸጋሪ የሆነ ነው እንጂ ስለዚህ በአባትነቱ ነው ወደኔ የተሰጠሁት እንጂ ብዙ ሊቃውንት አሉ ለማለት ነው። የተከበራችሁ በዙሪያው ያላችሁ የክርስቶስ ቤተሰቦች ምእመናንና ምእመናት፣ ምእመናን ወንዶች፣ ምእመናት ሴቶች፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ከዓለም በፊት ምስጋናው ሳይቋረጥበት ምስጉን ባህሪው በቅድምና የነበረው አምላካችን ፍጥረታትን በመፍጠሩ ለራሱ ምንም የሚያገኘው ነገር የሌለ፣ ምክንያቱም ምስጉን ባህሪው በቅድምና ነበረና። ስለዚህ ሰውን መፍጠሩ ምንም የሚጠቀምበት ነገር ኑሮ ሳይሆን ክብሩ በባህሪው ብቻ እንደቀረ አውቆ ነው የሚሉት ሊቃውንቱ። እንግዲህ ክብሩ በባህሪው ብቻ እንደቀረ አውቆ ማለት ምዕመናን ክብሩን የሚያውቀው ራሱ ብቻ ነው ማለት ነው። ሌላ አላወቀለትም። ስላላወቀለት በክብሩን የሚያውቅለት ስሙን የሚቀድስና የሚያመሰግን ከዛ ደግሞ ክብሩን የሚወርስ ፍጥረት ስለሚያስፈልግ ማንም ሳያማከረው ደግሞ ክብሩን የሚያውቁለት ፍጥረታትን ፈጥሮ መመስገን ፈቃዱ የሆነ አምላክ፣ ከዛ ደግሞ ለምስጋና የተዘጋጁ ሁለት ፍጥረታትን መላእክትንና እኛን ሰዎችን ያዘጋጀ። ሌላው ግን ለአንክሮና ለተዘክሮ ተብሏል። ለአንክሮ ማለት ለማድነቅ ታላላቁነን አራዊት የሞትና ሌዋታንን የመሰሉ አናብስትን አናምርትን የመሰሉ ታላላቅ አንበሪ በባህር ላይ የሚኖረው ሁሉ ያናይቶ አቤት ግዝፈቱ አቤት ምን ያህላል ብሎ ለማድነቅ። ላንክሮ ሲባል ደግሞ አሁንም ያው ነው ተዘክሮ። ተዘክሮ ማለት ደግሞ ጭጫንን እንኳን ማይረሳ ማለት ነው። ትንሹ አመድ በልቶ የሚኖር ትንሹን ጭጫን እንኳን በፍጥረትነት ማይረሳ ማለት ነው። እግዚአብሔር እንግዲህ ላንክሮ ለተዘክሮ የተባለው ይሄ ነው። ስለዚህ ይሄን አዘጋጅቶ የፈጠረ የሰራዊት ጌታ እግዚአብሔር የቅዱስ ያሬድ አምላክ የተመሰገነ ይሁንልን። ወላዲተ አምላክ እመቤታችን እንግዲህ ወገኖቼ አትጨነቁ። እመቤታችንን አልቦ የዳነ ዓለም የለም። እመቤታችን ለድህነታችን ምክንያት ናት። ሰው ሳይሆን አልዳንም። አትድከሙ። ሰው ሆኖ ነው ያዳነን።
ከዛ በፊት ማዳን አይሳነውም። እሱ ፈጠረን፣ አስገኘን፣ ከገነት አስወጣን። መልሶ ደግሞ ግቡ ቢል መብቱ ነው፣ በእጁ ነው ሁሉ ነገር። ነገር ግን በእናታችን በሔዋን ምክንያት ጠፍተን ነበር። በዳግሚት ሔዋን በእመቤታችን ምክንያት ዳን። በእንተ ሔዋን ተአጽወ ወእተ ገነት አለሊቁ ሚለው በሔዋን ምክንያት የገነት ደጅ ወይም ደጃፍ ተዘጋብን። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ በድንግል ማርያም ዳግመኛ ተከፈተልን ነው የሚለው። ስለዚህ ያለ እመቤታችን አይሆንም እኮ መዳናችን። ሰው ሆኖ ነው ያዳነን። ስለዚህ ዲያብሎስ አፋቸውን የከፈተው ሁሉ ስለዘለሉ ከጉድጓድ የሚወጣው አውሬ ሁሉ ስለደነፋ ድንግል ማርያም አትናቅም። አምላክ ያልናቃትን እናት መለኮትነን በሥጋ ወልዳ ወስና ሀሊብ ድንግልናዊን እንበለ ዘር ጸንሳ ከደናግል እኮ ወተት አይገኝም። እናትም ድንግልም የተባለች ድንግል ማርያምን ነቅፎ መንግሥተ ሰማያት ሊወርስ አትወርሳትም እንጂ እንዴት አርጎ ይሆናል? በነገራችን ላይ ግን ምዕመናን ሌላ ኢየሱስ እንዳለ ታውቃላችሁ? በክርስቶስ ስም የሚነግድ ኢየሱስ እንዳለ አታውቁም? እንዲወቁ እንጂ ኢየሱስ ብቻ ነው የሚያሰኘው ዲያብሎስ እኮ ነው። አታውቁም? ይሄ እሱ እኮ ብሏል፣ ነግሮናል እኮ የማቴዎስ ወንጌል ምዕራፍ 24 ላይ ስለ ደብረ ዘይት ስለ ምጽአቱ ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም የመምጣት ምልክቱ የዓለምስ ህልፈት ምንድነው? ምልክቱ ምንድነው አሉት። ኦቆቼ ያስቱክሙ እስመ ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ እኔ ክርስቶስ ነኝ የሚሉ በእኔ ስም የሚነግዱ ክርስቶሶች ሊመጡ ነው አላለ። ስለዚህ ድንግል ማርያምን የሚያስጠላ ሌላ ክርስቶስ ዳብዩ እኮ ስላለ ነው ታውቁ። እና እናቱ የሚጠላ ክርስቶስ መሰላችሁ የሚሰብኩ? እሱን እኮ አለ የሚሰብኩት። እንወቅ እንጂ ለምን ነው ሰውነታችንን ምንጨርስ እንዴ? ሌላ እኮ በሱ የተሰየመ እኮ የሚያዘልል የሚያስደነፋ የሚያስጨፍር 24 ሰዓት ጾም የሚያሽር ኢየሱስ እኮ አለ። ዲያብሎስ ማለት እኮ እና ብለው ሲጫጫው እንግዲህ እውነተኛውን ኢየሱስ ክርስቶስን የሚያመልኩ ምዕመናንማ እያሉ አይደል? እንግዲህ ለምን ከናቱ ተለየብን እያሉ እኮ ነው ምዕመናን። እውነተኛውን ድንግል ማርያም የወለደችውን ኢየሱስ ክርስቶስን የሚያመልክማ እየጮኸ እኮ ለምን ይላል እያለ እኮ ነው። ስለዚህ ድንግል ማርያም አታስፈልግም የሚያሰኝ ዲያብሎስ ራሱን ኢየሱስ አርጎ አስመስሎ መጥቶ በዓለም እየሰበከ እኮ ነው። ወቁ እንጂ ወቁ እንዴ ማወቅ አለባችሁ። ስለዚህ ድንግል ማርያም ወላዲተ አምላክ እመቤታችን ለቃል ርደት ለሥጋ እርገት ምክንያት የሆነችው እመቤታችን ወላዲተ አምላክ ክብርና ምስጋና የጸጋ ይድረሳት። የባህሪ ለልጇ ለሥላሴ ነው። ፍጡራን ሁሉ የሚሰጣቸው የጸጋ ነው። ጸጋው ሰጠ። ጸጋ የባህሪው ለነሱ የጸጋ ሆኖ ተሰጥቶ ግን ሲያድኑበት ሲፈውሱበት ግን ልክ እንዳመላካቸው ሆነው ለምን አልቀነሰውማ? ስለዚህ የነሱ የስጦታ ነው፣ የሱ የራሱ የባህሪው ነው ብሎ ነው። እሱን ቤዛ ዓለም ክርስቶስ ስንል የባህሪ ቤዛዊት ዓለም ስንል የጸጋ ይህን ማወቅ ያቅታል። እኒህን ሁለቱን ማለየት የድንግል ማርያም ቤዛዊነት የጸጋ ማር ወልየ ተዘከር ኪዳንየ ቃል ኪዳኔን አስብ ልጄ ማር ብሎ ማዳን እንኳን እሷ መልአኩ ያድነን ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ብሎ ሲነገሩ ወያድህኖሙ አይል መልአክም እኮ ያድናል። ቤዛ ተባለ መልአክ እኮ እንዴ እሱ ራሱ ስለ ቤዛነት አላስተማረም? አልወዘ ያቢ እምዝ ፍቅር ከመዘይም የጡ ከመዘይም የጡ ሰብ ቤዛ
ነፍሰ ቢጹ ራሱ ከዚህ የሚበልጥ ፍቅር የለም አለ። ክርስቶስ እኮ ነው ወንድም ራሱን ለወንድሙ አሳልፎ ከመስጠት የሚበልጥ ፍቅር የለም ብሎ አንድ ሰው ለአንዱ ሰው ቤዛ ይሆናል አላለም? የኛ ጌታ ዮሐንስ ወንጌል ምዕራፍ 15 አላስተማረ? ራሱ ስለ ቤዛነት አንዱ ሰው ራሱ ለአንዱ ሰው ቤዛ እንዲሆን ራሱን አሳልፎ ለወንድሙ ከመስጠት በላይ ቤዛነት የለም አለኩ። እንኳን የእመቤታችን ቤዛነት እመቤታችን መለኮትን ወልዳ በስጋ ወልዳ አሳድጋ ሐሊም በእሷ ምክንያት ከእሷ የነሳው ስጋውን በህብስትነት ደሙን በወይንነት ሰጥቶ እሷ ቤዛ አትባልም ይባላል። ይሄ ታዲያ እውነተኛው ክርስቶስ ነው ይመስላችኋል? ኧረ የለም አይደለም እኮ እንዴ! ክርስቶስ በ24ኛው ምዕራፍ በማቴዎስ ያስተማረው ሌላ ክርስቶስ ነው፣ ሌላ ነው። ቁቁቼ ኢያስቱክሙ እንዳያስቷችሁ ተጠንቀቁ። ክርስቶስን የሚያሳብሉ ነቢያትን የሚያሳብሉ በነቢያት የሚቀልዱ እንኳን ነቢያትን ራሱን የሚያሳብሉት የለም አሰኝተው ራሳቸውን ክርስቶስ የሚያሰኙ አጋንንት እንደሚመጡ አስተምሯል። ስለዚህ ድንግል ማርያም እንዲህ ናት አታስፈልግም ቅዱሳን ምናምን ይሄም ያሰኘው ማን ነው ካላችሁ ዲያብሎስ ነው። ራሱን ኢየሱስ አስመስሎ የተቀመጠው ክርስቶስ እንዲመጣ የተናገረለት ነው ምታው። ስለዚህ ለእሷ ክብርና ምስጋና የጸጋ ይድረሳት። አመስግኑልኝ ድንግል ማርያም። ሌሎችም ቅዱሳን እንደየደረጃቸው ጻድቃን ሰማዕታት ስሙን አንግበው በዓላውያን ነገሥታት በዓላውያን መኳንንት ፊት ወናሁ ፌኖክሙ ከመ አባግዕ ማእከለ ተኩላት በተኩላዎች መካከል እንደ በጎች ልካችኋል። በጎችን ተኩላ አለ ብለው ከቤት እንደማያውሏቸው ወደ ልቅም ግድ እንዲሰዷቸው ከዛ ይጠብቋቸዋል እንጂ ተኩላ ይኖራል ብለው ጦማቸው ይዋሉ ይደሩ እንዳይሏቸው እሰዳቸዋለሁ ግድ ልታስተምሩ ነው የተባሉ በዓላውያን ነገሥታት ፊት ቆመው ስለ ስሙ የመሰከሩ እንዲሁም ደግሞ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ለባሕታውያን አምሳል ሆኖ ለዛሬው ገዳማችን አምላካችን ለገዳማቱ ለነ አባ እንጦንስ ለነ መቃርስ ደግሞ ገዳማዊ ሕይወትን ለመባረክ ያለሱ ጀማሪነት ሚሳካ ነገር ስለሌለ ያን አብነት አድርገው የተሰደዱ ቅዱሳን አባቶቻችን ዓለምን ንቀው እንደነ ቅዱስ ያሬድ ዛሬ የተሰበሰበ እንደዚህ ያሉትን ቅዱሳን ደግሞ የጸጋ ምስጋና ይድረስልን። እንግዲህ ምእመናን ወእምቃል ዘይቸልሁ ተለዓለ መርፈቀ ሆህት ይላል ኢሳይያስ ነው። በሰማይ